ሰላም የዛቲው ቤተሰቦች እንዴት ናችሁ? ሁሉ ሰላም አለን። ክብሩ ይስፋ። እንኳን ለ2018 አዲስ ዓመት በሰላም አደረሳችሁ እያለን መጪው አዲስ ዓመት የሰላም፣ የፍቅር፣ የስኬት እንዲሆንላችሁ እንመኛለን። ዛሬ ደግሞ እስኪ $8 መኪናችንን ፏ እናደርጋለን። አብራችሁን ነው። እንደምታዩት መኪና ማጠቢያው ጋር ደርሰናል። ያው ሁሉም ተይዟል። እዚህ ጋር ከኋላ ቆመን ተራ ለመጠበቅ አሰብንና ስናየው ገና ሰውዬው ሊጀምር ነው ማጠብ። ሰው ቴክስታይም ቀጣይ ከጎን ያለው ስናየው በፕሬዠሩ ዋተር የመታው ነው መኪናውና ሰው ጨርሷል ማለት ነው። ስለዚህ ከዚህ በኋላ መሰለፍ ያዋጣ ነበር። እሱም ለቆልን እንግዲህ እኛም ልናጠብ እያዘገጃጀን ነው። አሁን እዚች ጋር እቺ መክፈያዋ ናት። ኮይንም ካርድም መጠቀም ትችላላችሁ። በካርድ ከፈልን። ያው እኛ ዛሬ በማሻው አላጠብንም። ጀስት በፕሬዠር ሶፕ ነው እየመታ ነው ያለነው። $3 ነው ለዚህ። አሁን $3 ነው። እንደምታዩት ነው እንግዲህ ማሸት የሚያስጠላችሁ ከሆነ በሳሙና እንደዚህ ራሱ ሳሙናው ፕሬዠር ዋተር ጋር ተቀላቅሎ ይወጣልና በጣም ኢዚ ነው በቃ ለማጠብ። $3 እዚህ ጋር መረጋገጫዎቹን ይመታችኋል። ከዛ $1 አገኘች። አራራስ ሽታዩና $1 መታ አድርግ ያልኳት። ምክንያቱም 3 ደቂቃ ነው የሚሰጣችሁ፣ በደቂቃ $1 ማለት ነው። እና በጣም ፈጣን መሆን አለባችሁ ሲታጥቡ። ትንሽ ለትልቅ ሰው ይከብዳል። እዚህ ቦታ ላይ ማጠብ ፍጥነት ይፈልጋል። ምክንያቱም 3 ደቂቃ ነው ያለው። በብዙ ደቂቃ ውስጥ መኪናውን አሁን ሶፑን ጨረስን። በንጹህ ውሃ መምታት ጀምረናል ማለት ነው። አሁንም $3 እንከፍላለን። በኮይንም በካርድም ይሰራል። ኮይን ደግሞ ከጎኑ እዛው ካሹ ካላችሁ ብሩ $1 እዚህ ጋር መዘርዘር ያለው ብሩን ሰጥታላችሁ። ኳርደር ነው የሚጠቀመው፣ ያው 25 ሳንቲም ማለት ነው። እሱን ይሰጣችኋል። እና እንደዚህ ፏ እያደረገ ነው። ኩልል ነው የምትለው። በቃ ሲልቨር መኪና ደስ የሚለው ሲታጠብ ራሱ የሆነ አዲስ ነው ይመስለው። ብዙ ክሬም ምናምን አይፈልግም። መረጋገጫውን ብዙ ጊዜ ይረሳልና በመሀል ካልመታችሁት ውሃው ይዘጋል። ሳትመቱት መረጋገጫውን 3 ደቂቃ ያው ጨርሰን አሁን ደግሞ ወደ ቫኪዩም ይደናል። ቫኪዩም ደግሞ $2 ነው የሚወስደው። እዚህ ጋር እንኳን ኮይን ተጠቀመ። የካርድ ቦታ የለውም። ይሄ ኮይን ግዴታ ያስፈልጋል። $2 እንደዚህ ቫኪዩም እናደርገዋለን ውስጡን። በቃ
እንግዲህ ይህን ይመስላል መኪና ለማሳጠብ። ያው እዚያው ለወጣት የተሻለ ነው። ለትልቅ ሰው ይከብዳል ትንሽ። ያው ጉልበት እንደምታዩት ጉልበት ይፈልጋል ሁሉም ነገር። ለወጣት ግን ሶ ኢዚ በ8 ብር ጽድት ይላል መኪናው ማለት ነው። በ8 ብር ስላችሁ ደግሞ ኢትዮጵያ እንዳይመስላችሁ። ያው ስለለመደብኝ ያው ብር ስለምል ነው እንጂ $8 ነው። ከዛ በፎጣ እንትን እየወለወልነው ነው ውሃው እንዲለቅ ማለት ነው። እዛው ላይ ቅርጽና እንዳይዝ እንደምታዩት ይኸውና 8 ብር ሲደመር ጉልበት እኩል ይሆናል። እንደምታዩት ፏ ብላለች። ጣራው የሚያስፈልገው አላለች ቶሚ። በቃ እንዳያችሁት እንግዲህ በ8 ብር ፏ አድርገናታል መኪናችንን። እስካሁን አብራችሁ የነበራችሁ ፋሚሊያን ሲመቻችሁ ሰብስክራይብ ማድረግ አይረሳ። ቻናሉን የደወል ምልክቷን ኪል እናርግ። መልካም አዲስ አመት።